የዛሬዋ የጥበብ ሚዛን እንግዳችን ሳያት ደምሴ ነች። ለብዙዎች ስሟ ሲነሳ መጀመሪያ ወደ አእምሯቸው የሚመጣው በደመቀው የቁንጅና መድረክ ላይ የደፋችው አክሊል፣ ማራኪ ፊቷና ዝነኝነቷ ሊሆን ይችላል። የሰው ልጅ ግን ከአንድ ገጽታ በላይ ነው። ከካሜራው ብርሃን በስተጀርባ፣ ከሰዎች ጭፍን ፍርጃ ማዶ ለጥበብ ስራዋ ስትል እስከ ሞት አፋፍ የተጓዘች፣ ሕይወትን አደጋ ላይ ጥላ እውነትን የፈለገች ጽኑ ሴት መኖሯን ስንቶቻችንን እናስተውላል? ዛሬ በጥበብ ሚዛን ቻናላችን ከተለመደው የዩቲዩብ ወሬና ሐሜት ወጣ ብለን የሳያት ደምሴን ጥበባዊ ስብዕና በጥልቀት እንመረምራለን። በእስክሽር የሙዚቃ ቪዲዮዋ ጀርባ የተከፈለውን ድብቅ የመስዋዕትነት ታሪክ፣ ውሃና እሳትን እንደ መንፈሳዊ መታደሻ የምታይበትን የሕይወት ፍልስፍናዋንና መውደቅን ስላለመፍራት ያላትን ጽኑ አቋም ደረጃ በደረጃ እንመዝነዋለን። ከሁሉ በላይ ደግሞ ያንን ሁሉ ለሕይወት የሚያስደፍር መስዋዕትነትን ካሳየች በኋላ ከቅርብ ዓመታት ወዲህ ከተለመደው የኢንተርቪውና የኪነ ጥበብ መድረክ ሙሉ በሙሉ የጠፋችበትን ድብቅ ምክንያትና የዝምታዋን ምስጢር በጥልቀት እንፈትሻለን። ይህ ታሪክ የአንድ ታዋቂ አርቲስት ታሪክ ብቻ አይደለም። ክስተቶቹ ተምሮ ራሱን ስለሚገዛ የሰው ልጅ ተፈጥሮ የሚተርክ ትልቅ ማህበራዊ መስታወት ነውና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ።